ፖሊስ ጣቢያ ሄጄ ተደፍሬያለሁ አለ ማለቴ ልክ ነህ፣ ልክ ነህ፣ ልክ ነህ። ግን ምን ብዬ ነው የማወራው? ምን ብዬ ነው የምናገረው? ለማንስ ነው የምናገረው? ለልጄ ብቻ ነው የነገርኩት። እኔ ልጄ ነው ምስክር የሚሆነው፣ ልጄ ነው ምስክር የሚሆነው። ይህንን ነገር ሌሎችም ሰዎች ያውቃሉ፣ ጓደኞቼ ያውቃሉ። ቅርብ ብዬ የምላችሁ እውነት ህልም ነው፣ ህልም ነው። የልጄ ባል ልጄ ነፍሰ ጡር ሆና ልጄ አልጋ ላይ አርግዛ ተኝታ አንተ እዚህ ላይ ሱሪን ከፍተ ምን እንዳሳያኝ እኔ ያንተን ገበናህን ማውጣት ፈልጊያለሁ። ይሄ ለልጄ ይቀመጥልህ፣ ለወለድከው ልጅ ላሳደጉ ቤተሰቦች ለነዛ ለጫዋቹ ይቀመጥልህ። አማራ ነህ፣ ትግሬ ነህ፣ ኦሮሞ ነህ አይደለም፣ የዘር ጉዳይ አይደለም፣ የራሴው ደም ነህ። ግን ያደረግከውን ነገር ይወራል፣ ሀገር ይስማልን። ዶሮ እየሰራሁኝ አርብ ቀን ያደረግከውን አንድ ከዛ በኋላ ወጣ ወጣ ከልጄ የበለጠ እኔ ገላይን ያማረ እስከነ ከለሩ እነግርሃለሁ። ከፈለገች ሚስት ማዳመጥ ከፈለገች እስከነ ከለሩ እስከነ ቆዳው እናገራለሁ፣ ችግር የለብኝም። እኔም ግን ይሄን ገበናችሁን ደብቄ ለልጄና ለልጅ ልጆቼ ስል ገበናህን ደብቄ አብሬ እንዳልሆን አልቻልኩኝ፣ አብሬህ እንዳልስቅ አልቻልኩኝ። ምንድን ነው ያልኳት? ሄድኩኝ፣ ወጣሁ፣ ጠዋት መጣሁ። ጓደኛዬ ባር አለው፣ እዛ ሄድኩኝ። ለጓደኛዬ ነገርኩትኝ፣ ነግራችኋለሁ ልጄ እኔ ጋር ትወልዳለች ብዬ ማለት ነው። ለጓደኛዬ እስታስ ኖርማል አልኩትኝ፣ የልጅ ጓደኛ እንደዚህ ሲያሳይ ኖርማል ነው? ትንሽ ኖርማል አይደለም። እኔ ሴተኛ አዳሪ ነኝ? ምን ወይንስ ምን አይቶ ነው? ምን ሆኖ ነው? ምን ጠጥቶ ነው? እንግዲህ ከኛ ጋር ነው ያልከው አይደለም? የሆነ ቦታ ወጣው ብለን የመጣው አይደለም? የሆነ ቦታ ውለን የመጣው ብቻ። ልብሴንም አየሁት፣ ሽንኩርትን የከተፍኩት፣ ሽንኩርትን የላጥኩት፣ ዶሮን የሰራሁት። ግን ወዲያውኑ በጠዋት ተነስታ ሄደችው፣ አንጠልጥላው ተነስታ ሄደችው። ዶሮውን አሰርኩላችሁ፣ ምክንያቱም እኔ ኦልሬዲ ተቀይሬያለሁ። እኔ ኦልሬዲ ግራ ገብቶኛል፣ ግራ ገባኝ። ግን ያልኳት ምንድን ነው? ያጨስ ነበር አሊሳሳት። ያልኳት ምንድን ነው? ቤትሽ አልመጣም፣ መተሽ እዚህ ላረስሽ፣ እዚህ ታረሽ፣ ቤትሽ ግን አልመጣም። ማም መምጣት አለበት እሱ ኖ፣ ሴት ልጅ ስትታረስ አይሆንም። እሱን ትቼው አልመጣም ስትል እኔ ግን እዛ አልመጣም አልኩኝ። አሳሰረንላት፣ ምግቡ ታሰረ፣ ሁሉ ነገር ተሰራ። ሄደች፣ ቀረች። ህይወቴን ከፍዬባታለሁ። ህይወቴን ከፍዬባታለሁ። ህይወቴን ሰጥቻታለሁ። አንተ ህይወት ቢሰጥ ኖር ምን አባህ ልታረግ በባህር ትመጣ ነበር? አንተ የባህር ትራፊ፣ የአሳ ትራፊ የባህር ትራፊ ህይወት ከተከፈለባት ልጅ ጋር ቁጭ ብለህ ስታወራ፣ ስትኖር፣ ስትወልድ አፍን መዝጋት ነበረብህ። ከብልግና ውጭ ማለት ነው። ከብልግና ውጭ ባለጌ። ብልግናው ደግሞ ያንተ ብቻ አይደለም፣ የእሷም ጭምር ነው። እንደ ሴት እናቷን ቁጭ ብሎ እንደ ሴት ሲሳደብ ስትሰማ፣ እናቷን ቁጭ ብሎ ሲያስፈራራ አፏን የምትከፍትና አብራ ቁጭ የምትለው እሷም ጭምር ናት። ስለዚህ ትረገጣላችሁ፣ ሁለታችሁ ትረገጣላችሁ። ረጅጅክያ ከፈጣሪ ጎርጋሪ እኮ ነኝ የፈጠርኩሽ።